ደህና ናችሁ ወዳጆቼ? ሰላም ናችሁ? ዳግም ስለተገናኘን ደስ ብሎኛል። ከዚህ በፊት የተወሰነ ቪዲዮ ለቅቄያለሁ። ግን አንድ ያየሁትና ከቪዲዮ የእናንተ አክቲቪቲና እኔ ተረዳሁትን ብነግራችሁ ላይክም ሼርም አረጋችሁኛል። ከገመትኩት በላይ ነው። ግን ትልቁ የሰጋሁት ቤቢ አላቅም፣ ግን ሰው እያየ ነው ወይ? ዝም ብሎ ላይክ አድርጎ እንዲህ ክሊክ አድርጎ ማለፍ ነው ወይስ ላስተላልፍ የፈለኩትን ትልቅ የእግዚአብሔርን ቃል እግዚአብሔር ለሕዝቡ ሊያስተላልፍ የፈለገውን ዓላማን እያገኙ ነው ወይ የሚለውን ነው። እኔ ከላይክና ከሼር በላይ ለኔም ዓላማዬ ስለሆነ አሁንም ቢሆን እኔ ቪዲዮዎችን በትክክል እስከ መጨረሻ ላስተላልፍ የፈለኩትን መልእክት እንድትሰሙ ነው ትልቁ ዓላማዬ። ላይክ ሼር የምታደርጉትን አልጠላም። ያ ሌሎቹ ጋር እንዲደርስ ብዙዎች ጆሮ እንዲገባ የሚያደርግ ነውና ያንን በጣም እወዳለሁ። ያንን አመሰግናችኋለሁ። ዛሬም ትንሽ አጭር የሆነች ቪዲዮ እናንተ መስማት ያለባችሁት ከእግዚአብሔር ቃል የተወሰነ ክፍል ላስተላልፍ። ይህን ክፍል ለማስተላለፍ የፈለኩት ስለዚህ ቦታ ከብዙዎች ጋር አውርቻለሁና ብዙዎቹን ለዚህ ቦታ ያለውን ትርጉም ለነ እየነገሩ ስለነበረ ይሄን ቦታ በትክክል እግዚአብሔር ለዚህ ቦታ ላይ ለሕዝቡና ለኛ ሊገልጥ የፈለገውን መልእክት ሳይሆን ሰዎች አሁንም ቢሆን በራሳቸው አረዳድ በራሳቸው አስተሳሰብ የራሳቸውን ትርጉም እየሰጡ እየቀጠሉበት ስለሆነ አሁን ይሄን ቦታ ምን ማለት እንደሆነ ለመግለጽ ፈልጋለሁ። እዚህ ቦታ ላይ መጽሐፍ ቅዱስ ከያዛችሁ ዮሐንስ ወንጌል ምዕራፍ 3 ነው። ምዕራፍ 3 ላይ ያለው ወንድሞች ብዙዎች የአንድ ፈሪሳዊ መምህር ስሙም ኒቆዲሞስ የሚባል ሰውዬ ነው። እሱ ሰውዬ ኢየሱስን መጥቶ የኢየሱስን ስምን የሚያውቅ የእግዚአብሔር ልጅ እንደሆነ ከሰማይ የመጣ እንደሆነ የሚያውቅ ሰው ነው። ኢየሱስ ማን እንደሆነ ማወቅ ቢጠቅም ኖሮ ዳግመኛ መወለድ ቢሆን ኖሮ ኢየሱስ ይህን ሰውዬን ሰው ምንም ቢሆን ዳግመኛ ካልተወለደ የእግዚአብሔርን መንግስት አይወርስም ነው አለው። ቀጥታ አንተ ዳግመኛ አልተወለድክምና ይሄን ሁሉ መሆንና ይሄን አገልግሎት ማድረግ የኔን ማወቅ እኔን ማሞጋገስም ሆነ ከንቱ ነው ማለት ነው። ስለዚህ ይሄ ሰውዬ የእስራኤል መምህር ነው። እስራኤል መምህር ማለት ምን ያክል እንደሆነ ብዙዎች ከኔ በላይ ልታውቁት ይችላላችሁ። ትልቅ ትምህርት ቤት የገቡ ናቸው። ትልቅ የሕግ መምህር ናቸው። እስራኤል ማለት ትልቅ ሕዝብ ነው። ለዛ መምህር የሆነ ግን ዳግመኛ ያልተወለደ ሰው። ዛሬም እኔ የሚሰጋው ብዙዎች ቤተክርስቲያን ውስጥ ልክ እንደዚህ ሰውዬ ግንባር ቀደም ሆነው እያገለገሉ ኢየሱስ ጌታ ነው፣ ኢየሱስ ኃያል ነው እያሉ ነገር ግን ዳግመኛ ካልተወለዱ የእግዚአብሔር መንግስት አይወርሱም ነው። ስለዚህ ዳግመኛ መወለድ ደግሞ ምንድነው የሚባል ጥያቄ ሊፈጥር ይችላል። እንደዚህ ስል እንደ ኒቆዲሞስ ብዙ ጊዜ የእግዚአብሔርን ቃልን ያላወቁ ዝም ብሎ በአጀባ የሚኖሩ ሰዎች በእነሱ አይምሮም ጥልቅ ዳግመኛ መወለድ ምንድነው? ወደ እናት ማህፀን እንደገና ልግባ? ሰው ከሸመገለ በኋላ ዳግመኛ እንዴት ይወለዳል ብሎ አሁንም በብዙዎች አይምሮ ይሄ ጥያቄ ይፈጠራል። እርግጠኛ ነኝ ግን ቢሆንም ችግር የለም። አሁንም ጊዜ ስላለ ከዚህ ቦታ ዳግመኛ መወለድ ማለት ምን እንደሆነ በመረዳት የእግዚአብሔርን ዓላማን ማወቅ ይቻላል። ነገር ግን እኔ የሚፈራው እንደ ሌሎች ይሄ ዳግመኛ መወለድ ኢየሱስ እዛ ቦታ ላይ ውሃ ብሎ ስሙን ስለገለጠ ከውሃና ከመንፈስ ካልተወለደ በስተቀር የእግዚአብሔር መንግስትን አይወርስም ብሎ ስላለ ያ እንዳልሆነ መጨረሻ ላይ ኢየሱስ ለኒቆዲሞስ በጣም ኤክስፕሌን አድርጎ ያወራበት ቦታ ስላለ ኢየሱስ ኒቆዲሞስን ይዞ ወንዝ ወረደ ወይስ ለኒቆዲሞስ ዳግመኛ መወለድ ምን እንደሆነ ተናገረ? ምን ማለት እንደሆነ በምን አይነት ወይ ገለጠ የሚባለውን ትልቁ ትርጉሙን አሁን ሁላችንም ይሄን ፓርት ነው። እስቲ ኢየሱስ ምን አለ ለዚህ ሰውዬ? ዳግመኛ መወለድ ማለት ምን ነው? ይሄን ከመጽሐፍ ቅዱስ ነው። እኔ ቪዲዮ አጭር ስለሆነ ብዙ መጽሐፍ ቅዱስን በማንበብ ደቂቃዎችን ላለመጨረስ መጨረሻ ለኛን የሚጠቅመውን መጨረሻ ላይ ያለውን ለኒቆዲሞስ ኢየሱስን ያወራውን በትክክል በአንድ ልግለጥ። እሺ 3 ከቁጥር 14 ልጀምር።
ከዛ ምን ይላል? እርሱም ሰማይ የሚኖረው የሰው ልጅ ነው። ሙሴ ምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል። ዳግመኛ መውለድ ምንድን ነው? እዚህ ጋር ነው ዳግመኛ መውለድ ያለው። እግዚአብሔር ኢየሱስ እዚህ ቦታ ላይ ሄዶ ከብሉይ ኪዳን ሙሴ እስራኤላውያን ጋር ያሳለፈውን እስራኤላውያን ጋር ይሄ ዘኍልቍ ከምዕራፍ 21 ላይ እስራኤላውያን ሙሴ ላይ ባወሩት ጊዜ እባብ ሲነድፍ ብዙ ሺህ ሰው ሞቶ እስራኤላውያን እባብ እኛን ጨረሰን እግዚአብሔርን ጸልይ ስል ሙሴ እግዚአብሔርን ሲጸልይ እግዚአብሔር ሙሴ ምን አድርጎ ይሄ ሰው ከሞት እንደሚያተርፍ አዲስ መንገድ ለሱ ነገረው። አያችሁ፣ ያኔ ይሄ እባብ ናስ እባብን ሲሰቅል ናስ እባብን ያዩ የተሰቀለው ናስ ያዩ ከነሱ ከመርዞቻቸው ሲድኑ ነበር። አየህ፣ ይሄ ማለት ድሮ ኢየሱስ ክርስቶስ ለኛ ያኔ ለኢየሱስ ክርስቶስ ለኛ ይሄን ህይወት እንደሚሰጥ እንደ ትንብር ያኔ እንደ ኤግዛምፕል እንደ ምሳሌ ሆኖ ያኔ የነበረ የኢየሱስ ክርስቶስ ታሪክ ነው። ብዙ ጊዜ መጽሐፍ ቅዱስ ውስጥ ኢየሱስ ድሮም በምን አይነት መንገድ እየተገለጠ ነበር ለምለው አየህ፣ ያ ኢየሱስ ራሱ ከአንደበቱ ያንን ታሪክ አስነስቶ ከራሱ ካሁን ከመስቀል ላይ ከሚሰቀለው ህይወት ጋር አንድ አድርጎ የሚናገርበት መንገድ ነው። አያችሁ፣ ይሄ ማለት ኢየሱስ ክርስቶስ ድሮ በምን አይነት መንገድ ለብዙዎች ሲገልጥ ነበረ የሚባለውንም ጭምር የሚያሳይ ነው። ነገር ግን ያ እግዚአብሔር አየህ፣ ሰዎች ሲጸልዩ በቃ ከእባብ ውጡ አላለም። እግዚአብሔር ሰውን የሚያድንበት የራሱ መንገድ አለውና ዛሬም ቢሆን እግዚአብሔር የሰው ልጅ ከሞት ወደ ህይወት የሚመለስበት መጽሐፍ ቅዱሳዊ የሱን ቃል መንገድ አለው እንጂ በያስተሳሰቡ ሰው የእግዚአብሔር መንግስት ሊሄድ አይችልም። ያኔ ይሄ እነኚህ ሰዎች ናስ እባብን እያዩ የተሰቀለውን አይተው ከነደፈው ከመርዞቻቸው ይድናሉ። እየተመለከቱ የተሰቀለውን እያዩ ህይወት ሲያገኙ ነበር። ዛሬም እግዚአብሔር ለኛ ሊያስተላልፍ የፈለገውን ኢየሱስ ለኒቆዲሞስ ሲገልጥ ድሮ እስራኤላውያን መርዝ ሲጨርስ ሲሞቱ ናስ እባቡ እያዩ እንደዳኑ እኔ ኢየሱስ ክርስቶስም ዛሬ እንደ እባብ መስቀል ላይ ወጥቼ ተሰቅዬ የእናንተን ሞት ኃጢአት የሆነውን መርዝን እኔ ተሸክሜ ሳስወግድ ይሄን የሚያምን ሰው ይድናል ማለት ነው። ያ ማለት ዳግመኛ ይወለዳል ማለት ነው። መዳን ማለት ይሄ ነው። ኢየሱስ አጠቅልሎ መዳን ወይም ዳግመኛ መወለድ የሚባለውን መስቀል ላይ ካለው ታሪክ ጋር ቀጥታ አገናኝቷል። ይሄን ልጁን የሚያምን ሰው ይድናል ማለት ነው። ለኒቆዲሞስ ኢየሱስ የመለሰው ዳግመኛ መወለድ ግራ ለገባው ለኒቆዲሞስ ኢየሱስ የመለሰው ይሄን ነው እንጂ ኦኬ ዳግመኛ አልተወለድክም አይደል እና በቃ ወንዝ ጋር ተያይዘን ሄደን እኔ ውሃ ውስጥ አስገብቼ አወጣለሁና ዳግመኛ ትወለዳለህ አለ። እዛ ላይ ስለ ውሃ ማውርቶ መጽሐፍ ቅዱስ ውስጥ ብዙ ጊዜ ውሃ ምግብ ምናምን ስል ሰዎች ቀጥታ የስጋ ትርጉም አትስጡ። ስጋዊ ትርጉም አይደለም። ውሃ ማለት ኢየሱስ አዲስ ኪዳን ላይ እኛን የሚያጥበው የእግዚአብሔር ልጅ እኛን የሚያጥበው መንፈስ ቅዱስን ያመለክታል። ሰዎች ብዙ ጊዜ ኢየሱስንም እየተከተሉ ድሮ እንጀራ ስል እንጀራ መስሏቸው ሰዎች ከሰማይ የመጣሁት የህይወት እንጀራ እኔ ነኝ አለ። ሰዎች ይሄ ቅጽል የመጽሐፍ ቅዱስ ትርጉሙን አልተረዱም። ስለዚህ ዛሬም እዚህ ቦታ ላይ ውሃ ስል እዚህ ከየምድር እየወጣ እኛ ልብስ ለማጠብ የምንጠቀመው ወይም ለመጠጣት የምንጠቀመው ምድራዊ ውሃ አይደለም። በእውነት ከዚህ ምድር የትኛውን መዳን አታገኙ። ምድር ላይ መዳን የሚሰጥ ፍጡር የለም። ስለዚህ ኢየሱስ ክርስቶስ መዳንን ለኒቆዲሞስ ሲገልጽ አንተን መዳን የሚባለው የእግዚአብሔር ልጅ ሆኖ ከሰማይ የመጣው መስቀል ላይ ሲሰቀል ሰኔና ያንተን ኃጢአትን ሲያስወግድ
ዘላለም ህይወት የምታገኝበት መንገድ ነው ብሎ መዳን ማለት ኢየሱስ ክርስቶስ እኛ ሙታን የነበርን ዘላለም ሞት ውስጥ ነበርን ለኛ ኃጢአታችን ተሸክሞ እሱ ስለኛ ሲሞት እኛ ህይወት የምናገኝበት አዲስ ህይወት የምናገኝበት መንገድ ነው። ሪቦርን ማለት አዲስ ህይወት ነው። አዲሱን ህይወትን የምናገኝበት የእግዚአብሔር መንገድ በኢየሱስ ክርስቶስ ውስጥ ያለ ነው። ይሄም የኛ ስራ ሳይሆን የልጁ ስራ ነው። ስለዚህ እባካችሁ ዳግመኛ መወለድ ማለት እኛ የእግዚአብሔር ልጅ የምንሆንበት ነው። ያ ምንድነው? በኃጢአት ምክንያት በሞት ምክንያት እኛ ያጣንበትን የድሮ የኛ የነበረውን ህይወት በኢየሱስ ክርስቶስ አማካኝነት የምናገኝበት ነው። ስለዚህ ሰው ሲያምን የእግዚአብሔር ልጅ ይሆናል ወይ ይጸድቃል ይላል የመጽሐፍ ቅዱስ። ሰው በልቡ ሲያምን ይጸድቃል፣ በአፉ ሲመሰክር ይድናል ይላል። ስለዚህ ይሄን የኢየሱስ ክርስቶስ ስራ ስናምን እኛ የምናገኘው ህይወት የእግዚአብሔር ጽድቅ የሆነውን የእግዚአብሔር ቅድስና የምናገኘው ነው ማለት ነው። ስለዚህ ቀጣይ ይሄን ፓርት በትክክል ለእናንተ ከዚህ በላይ ይገልጣለሁ። ሌላ ከዚህ ፓርት ጋር የሚገናኝ ነገርም አወራለሁ። ይሄን ፓርት ጊዜ እባካችሁ ሁላችሁም ሼር በማድረግ ላይክ በማድረግ ተባበሩ። ሌላ ደግሞ በማዳመጥ ህይወት አገኙ። ታንኪዩ። አመሰግናለሁ።